ካሌብ ይባላል። አንደኛው ደግሞ ጆኒ ቲክቶከር ነው። በቃ አብረን ቪዲዮ እንስራ ስለው እሺ ብሎኝ ነበር። ምን ነው ችግር አለ እንዴ? ኧረ ምንም። ሌላስ ማን ነው? አንደኛዋ ሰብለ ትባላለች። በጣም ደስ የምትል ልጅ ትመስላለች። ሰብለ? ምን ነው ደነገጥ? ፍቅረኛ ናት እንዴ? ኧረ ፍቅረኛ እንኳን አይደለችም፣ ጓደኛዬ ነች። ኤላ ግን ጓደኛህን እኮ አላስተዋወቀኝም። ወይ ረስቼው። ናታን ይባላል፣ የልብ ጓደኛዬ ነው። ብሪክት ይባላለሁ፣ የኤላ ናታን። ስላወቅሽ ደስ ብሎኛል። በስም ነበር ማቅሽ፣ በአካል ስላወቅሽ ደስ ብሎኛል በጣም። እውነት ስለኔ ነግረሃል ወይ? ደስ ሲል። ኤላ ረሳኸኝም ማለት ነው? ያው ድሮ ስለነበርኩበት ትምህርት ቤት ስነግረው ነው የነገርኩት እኮ። ምን ነገርከው? ማለቴ ምን ነገረክ? ምንም ድሮ ጓደኛሞች እንደነበረን አንድ ትምህርት ቤት እንደማር እንደነበረ ነው። ስለ ጓደኝነታችን የነገር በቃ። እና ሌላ ምን አለ? እሺ በቃ ኤላ እንዴ ብቻ አላውራ። እሺ ናቱ በቃ ባላ ነገር ስላወቅሽ ደስ ብሎኛል። እሺ በቃ ቆይ ግን ምን አይነት እድል ያላችሁ ማለትማ ቀድመን አገኘ ነው የምትሉት ነገር እንዳለ ከእጃችሁ እያመለጠ ወደ ወንድሜ ላይ ሄዳል። አሁን ወሬ አንፈልግም፣ ዝም ብለ መንገድ እንቀጥ። ምን ይሄንን የምናደድ ፊትን እንዳላየው ነው? ምንም ያናደድ ነገር የለም። ከዚህ በፊት የምታውቀውን ሰው አገኘች፣ ሄደች፣ አለቀ። ለነገሩ ተው አልፈርድበት። ማስረከብ ልምዳችሁ። ቆይ ምንድን ነው የፈለከው? ምንም። ስማ፣ በሰብለ ጉዳይ ምንም ነገር እንድታወራ አልፈልግም። ስለሌላ ግን ስለፈለከው ማውራት ይችላል። ስለ ሰብለ ግን ስታወራ ተጠንቀቅ። ባልጠነቀቅ እሰባብርሃለሁ። ይኸው ና ሰባብሬ። ምን ትጠብቃለህ? ቶ ነገ ልክ ልኩን እንሰጣለን። ባይዘው ጥሩ ጓደኛ ነው ያለ፣ ግን ቦቅባቃነቱ እንዳይጋባብህ ተጠንቀቅሽ። አንተ በጣም ነው ያፈል። እዮሲ ዛሬ ምን ሆነሃል? ምን ነው? ምን ሆንኩኝ? እኔ እንጃ፣ ሰሞኑን እያስተዋልኩ ነበረ። በጣም ሀሳብ አብዝተሃል። ሳያስቡ ከመኖር እያሰቡ መሞት ይቻላል የሚባል አባባል አንብቤ ይሆናል። እናት አትቀልድ።